አድዋ ጊዜ ተዋግቻለሁ የሚሉ አንድ ሰው ያጋጠሙ እውነት በባለፈው አመት በህይወት ያሉ አዎ አድዋ ጊዜ ስንት አመታቸው ይሆን ተዋግቻለሁ ሽበት ነው ነጭ ሽበት ነው ስንት አመታቸው እንደሆነ አትገምቱ እና ስንቱ አርበኛ በቴሌቪዥን እየቀረበ እኔ ግን ማንንም ማስተዋሻ አጥቼ ማንንም ማንንም አይቶኝ ያውቅ ስለ ሀገር ያልመሰክር ምናምን ሲሉ አባ እንደዚህ ከሆነማ እስኪ ለምን እንደው አንድ ቴሌቪዥን ጣቢያ አላመቻችሎትም ብዬ አመቻቸውና የአድዋ ድል በዓል ቀን ላይቭ ቀረው። ተመልካቾቻችን እንደምን ሰነበታችሁ? ዛሬ የአድዋ ድል በዓል ነው፣ እንኳን አደረሳችሁ። ዛሬ እንግዳለን አሉና እሳቸውን አቀርቧቸዋል። እኛንን ነው የጠቆመን። እሺ በቅድሚያ እስኪ ስሞትን ማን ልበል? እንዲሁም ደግሞ በአድዋ ጊዜ እስኪ እንዴት ነው ጣሊያትን ከገባበት ገብተው እስኪ እንዴት ነው ኢትዮጵያ ነፃ ያወጧት ባጭሩ ያስረዱት ተባሉ። እሺ ደጃዝማች አበራ እባላለሁ። የማይችሉት ቋንቋ የለም፣ ሁሉም ቋንቋ ይችሉታል። ሞስት መጀመሪያ ጉድራት የምትባል ቦታ ላይ ሰፈርን። ከዚያ ጦር ጎራዴያችንን ስለን ፈረሳችንን አዘጋጅተን እየተጠባበቅን እያለን መጣ ጣሊያን በሰማይ በምድር እሳቱን እያዘነበ የት እንግባ ተጉድራት የሮጥን ተጉድራት የተንደረደርን የት እንገባለን ውቅሮ ተጉድራት ውቅሮ የአንድ ሰዓት ተኩል መኪና አንድ ሰዓት ተኩል መንገድ ነው። እኛ በሩጫ 40 ደቂቃ ገባ። አይ ሩጫ አሁን ኃይሌ ይሮጣል ይላል። ልጁ ደግሞ ጋዜጠኛው ደግሞ ቀይ ነገር ነው። አይኑ እየቀላ መጣ። ምንድን ነው የሚያወሩት? ስለ ጀግንነት እንዲያወሩ ነው የጠራት። እንዴ አባ ይተው እንጂ እንደዚህ ነው እንጂ ነበር ይታረስ አንተ ነበር። ከዚያ ላይ ተሰባስበን ፈረሳችንን ስንቃችንም የቀረው መንገድ ላይ ነው። ፈረሱን ቀድሞት እኮ ነው ከፈረሱ ነው ቀድሞት ፈረሳችንን ስንቃችንም የቀረው መንገድ ላይ ነው። እንደው ምን ታምር ነው ምን ሰይጣን መጣብኝ ብለን ደግሞ ላይቭ ነው አይደል? ላይቭ ነው እንደዚህ ይቆረጣል። ምን ታምር ነው እንደው ምን ሰይጣን የመጣብኝ ብለን አንዲት ዋርካ ስር ቁጭ ብለን አሁንም እየተመካከርን እያለን መጣ ደግሞ ጣሊያን አሁንም በሰማይ በምድር እሳቱን ያዘነበ። ትግርኛ ምናምን ኦሮምኛም ይችላሉ ብያለሁ። ለመጣ ጣሊያን በሰማይ በምድር ሀዊና ለቀመጠ ሲያጋንኑት በትግርኛ ነው። አሁንም ከውቆ የተምዘገዘገ የት እንገባለን? መቀሌ ከመቀሌ ከውቆ መቀሌ የ2 ሰዓት መንገድ ነው። እኛ በ1 ሰዓት ገባን። አራባ አይተው እንጂ እንዴት ነው እንደዚህ ነው እንደ ኢትዮጵያ ታሪክ ለምንድን ነው እንደዚህ የሚያወሩት? ዝም በል እኔ ነኝ አንተ ነህ ተጣጣይ መቀሌ ገባን። የመቀሌ ሰው መቼም ደግ ነው። እህሉ አቀመሰን። ታዲያ ደግሞ ተጉድራት ደግሞ ስንሮጥ የት እንደገቡ ያላወቅናቸው ሰዎች መቀሌ ያገኘናቸው አሉ። ቤት ሩጠው እንደሆነ ቀድሟቸዋል። ደግሞ እነሱ ቁጭ ብለን እየተመካከርን እያለ አንዲት ዛፍ ስር ቁጭ ብለን ያወጋን እያለን መጣ በሰማይ በምድር አሁን እሳቱን እያዘነበ በቃውት ይሏቸው ዝም በል የኢትዮጵያ አምላክ ይዞን ነው እንጂ በሩጫማ ኬንያ እንገባ ብለን